ፒያሳ የድሮ ሰፈር የአራዶቹ የቀለጠው መንደር ይለዋል። አውቶቡስ ተራ ፋይናሊ አውቶቡስ ተራ ገብተናል። እስኪ በዚህ ታች ልግባ። ዋት ኢት ሉክስ ላይክ በስመ አብ በወልድ ወመንፈስ ቅዱስ። እንዴት ነው በቀንም ያስፈራል ቦታ። ኧረ በፈጣሪ ያለ ምን ውስጥ ነው የገባው ደግሞ? ወይ ጉድ! እንጀራ ከመከራ አሉ። ይሄንን ቦታ ግን በጣም ማየው ነገር ጥሩ ያልሆነ ነገር እያየው ነው። ይሄንን መንግስት ህዝቡም ሊሆን ይችላል ብቻ የሚመለከተው አካል የሆነ መፍትሄ ቢሰጠው ሰዎችም ሳይጎዱ። መርካቶ በአፍሪካ ውስጥ ካሉት ትልቅና ግዙፍ ግልጽ የአየር ላይ ገበያዎች አንዱ ብቻ ሳይሆን የኢትዮጵያ የኢኮኖሚ የባህልና የከተማ ታሪክ ሕያው ምስክር ነው። የዚህን ታዋቂ ገበያ አመጣጥና እድገት ታሪክ እንደሚከተለው በዝርዝር እንመልከተው። የምስረታው ታሪክ ከፒያሳ ወደ መርካቶ። መርካቶ ከመቆርቆሯ በፊት በአዲስ አበባ ውስጥ ዋነኛው የንግድ ማዕከል የነበረው የዛሬው ፒያሳ ወይም የቀድሞ አራዳ ገበያ ነበር። ነገር ግን በ1928 ዓ.ም ወይም 1936 እንደ አውሮፓውያን አቆጣጠር ጣሊያን ኢትዮጵያን በወረረችበት ወቅት የከተማዋን መልክ የሚቀይር አዲስ ዕቅድ ይዘው መጡ። የዘረኝነት ከፋፋይ ፖሊሲ ወይም ሰግሪጌሽን። ጣሊያኖች አዲስ አበባን በዘር ለመክፈል አቀዱ። ፒያሳንና አካባቢውን ለነጮች ወይም ለጣሊያኖች መኖሪያና መዝናኛ ሲያደርጉ፣ ተወላጁን ኢትዮጵያዊ ደግሞ ወደ ምዕራብ አዲስ አበባ ማግለል ጀመሩ። የስሙ አመጣጥ ጣሊያኖች ለሀገር በቀል ነጋዴዎችና ለሌሎች የኤስያ ወይም የየመንና የህንድ ነጋዴዎች መገበያያ እንዲሆን አዲስ ቦታ መደቡ። ይህንን ቦታ መርካቶ ኢንዲጂኒዮ ወይም የተወላጆች የቀደሙት ነዋሪዎች ገበያ አሉት። መርካቶ የሚለው ቃል በጣሊያንኛ ገበያ ማለት ነው። የሀገር በቀል ነጋዴዎች ተጋድሎና የነጻነት ምልክት። መርካቶ የተመሰረተችው በወራሪው ኃይል ግፊት ቢሆንም የኢትዮጵያ ነጋዴዎች ቦታውን የኢኮኖሚ ተጋድሎ ማዕከል አደረጉት። ጣሊያኖች በጃንሆይ ሜዳና በፒያሳ የነበሩትን የሀገር ውስጥ ነጋዴዎች በኃይል ወደ መርካቶ ሲያዛውሩ ነጋዴዎቹ ተስፋ አልቆረጡም። በተለይም የየመን የህንድና የአርመን ነጋዴዎች ከመያዣው ማህበረሰብ ጋር በመሆን በቅመማ ቅመም፣ በጨርቃጨርቅና በቁሳቁስ ንግድ መርካቶን በፍጥነት እንዲያድግ አደረጉት። ጣሊያን ከ5 ዓመት በኋላ ስትሸነፍ መርካቶ የኢትዮጵያውያን የንግድ የበላይነት የተረጋገጠበትና የአገሪቱ የኢኮኖሚ የልብ ትርታ ሆኖ ቀጠለ። ታሪካዊ ቦታዎችና መለያዎች። መርካቶ ውስጥ ያሉ አንዳንድ ሰፈሮችና ህንፃዎች የራሳቸው የረጅም ጊዜ ታሪክ አላቸው። ራጉኤል ቤተክርስቲያን በዳግማዊ አጼ ምኒልክ ዘመን የተገነባውና ከመደበኛው የመርካቶ ምስረታ በፊት የነበረው ይህ ታሪካዊ ቤተክርስቲያን የገበያው መንፈሳዊና ማህበራዊ መጠለያ ሆኖ ቆይቷል። አንዋር መስጂድ በጣሊያን ወረራ ዘመን የተገነባውና በአፍሪካ ትልቅ ከሚባሉት መስጂዶች አንዱ የሆነው አንዋር መስጂድ የመርካቶ የእስልምና እምነት ተከታዮች የንግድና የባህል ማዕከል ነው። መስጂዱና የራጉኤል ቤተክርስቲያን ጎን ለጎን መኖራቸው የመርካቶን የሃይማኖት መቻቻል ያሳያል። የተለያዩ ተራዎች ወይም የሥራ ክፍፍል። መርካቶ በልዩ ልዩ የንግድ ዘርፎች በተራ መከፋፈሏ ታሪካዊ መለያዋ ነው። ለምሳሌ ቆርቆሮ ተራ፣ በርበሬ ተራ፣ ሸማ ተራ፣ ዶሮ ተራና ያገለገሉ ዕቃዎች የሚሸጡበት ታዋቂው ማንን ዶካ ወይም የማንኪያ ዶክተር ወይም ጭቃ ተራ። መርካቶ ዛሬ ዘመናዊነትና ፈተናዎች። ባለፉት አድማሳት መርካቶ ከጥቃቅን ሸራና ቆርቆሮ ቤቶች ወደ ግዙፍ የገበያ ማዕከልነት ወይም ሞልስ እየተቀየረች ነው። ግርማዋና ውበቷ። መርካቶ የሰው ማዕበል የሚተምባት፣ የጉልበት ሰራተኞች ወይም ናላቢዎች ድምፅ የሚሰማባት፣ የሞተር ሳይክሎችና የጭነት መኪናዎች የሚጋፉባት ሕያው ከተማ ናት። ከመላው ኢትዮጵያ የሚመጡ ምርቶች የሚራገፉበትና ወደ ክልሎች የሚሰራጩበት ዋና ሚድልማን ወይም አከፋፋይ ናት። ሆኖም ግን ይህ ታሪካዊ ገበያ አሁን ላይ የራሱ ፈተናዎች አሉት። የትራፊክ መጨናነቅ፣ የሰረገላና የእግረኞች መንገድ ጥብብቆች እንዲሁም የድሮዎቹ ታሪካዊ ሰፈሮች በዘመናዊ
ሕንፃዎች እየተተኩ መምጣታቸው የቦታውን ጥንታዊ ገጽታ እየቀየረው ይገኛል። ለማጠቃለል መርካቶ የንግድ ቦታ ብቻ ሳይሆን የኢትዮጵያ ሕዝብ ተጋድሎ፣ አንድነት፣ ባህልና የኑሮ ትግል የሚታይበት ትልቅ የታሪክ መዝገብ ናት። ፋይናሊ እስኪ ደግሞ መርካቶንም ሊያው በስማ የምስራቅ አፍሪካው ምርጥ ገበያ የገበያ ቦታ መርካቶ። በስመ አብ አህያ ምናምን ወይ ጉዴ ወይ ጉዴ። ይሄ ቦታ ስሙ ምንድን ነው አባት? ጃቡላን ጃቡላን ነው ስሙ። ይመች። ጃቡላን እንግዲህ ያው መርካቶ እያንዳንዱ ቦታ ስም አለው። በቃ እያንዳንዱ ቦታ ክፍለ ከተማ በሉት። አይ መርዬ መርክዬ 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 የውቅ አርቲስቶች ሰፈር መርካቶ ሰፈሬ ውቢቷ ሀገሬ። ወይ ጉዴ! ይቅርታ እንግዲህ ይቅርታ። የሰው ጫካ መሀል ነኝ። እዚህ ገበያ ከመጣችሁ የፈለጋችሁትን ነገር ማግኘት ትችላላችሁ። አንድ እግር ካልሲ ራሱ ከጠፋባችሁ እዚህ ታገኙታላችሁ። አምሹር አይ መርካቶ ግዛንግሱን ጓዙን ፈቶ እስኪ ደግሞ ዛሬማ ምንም ሰው የለም። ይኸው በዓል ስለሆነ ነው። አቤት አቤት ሙሉ ሲሆን ብታዩት እኮ በቃ ይሄ ሁሉ ዝግ ነው። እንደውም ብዙ ሱቆች ዝግ ናቸው ዛሬ በቃ መምጣት አልነበረብኝም እንዴ? ኦልሬዲ ለሳምፕል ትንሽ ካየን በቂ ነው። አንሸጠው። መርክዬ ይኸውላችሁ አዲስ አበባ ግማሹን በሉት መርካቶን ልጨርስ በአንድ ቪዲዮ ማለት it takes a lot of time. አቤት ዛሬ በቃ እንዳለ ዝግ ነው። አቤት ከንቺ ጋር ጭዋት ብዙ ጊዜ ከክፍለ ሀገር መጠው እዚህ ቦታ በባዶ የሚመጡ ሰዎች ሀብታም የመሆን ፕሮባቢሊቲያቸው ከሌሎች ቦታ ከሚሄዱት በ80% በላይ ነው። አምሹር ሌላ ቦታ ሂዶ እንትን ከሚሉት ኧረ አይገናኝም ጭራሽ። በቃ እዛው ስራ ይለምዳል መሸከም ምናምን ነገር ተፍ ከዛ በቃ ሳያውቁ ሌላ ሌብል ላይ ነው ኢንቨስተር ሆኗል። ሌላ ቦታ ግን የሄዱት ሌላ ሰፈር ዝም ብሎ የሚሄዱ እንደ እድል ሆኖ የሚሄዱ ልጆች ግን ብዙ ጊዜ
አይለወጡም። ብዙ ጊዜ እንደውም ብዙ ጊዜ የጎዳና ተዳዳሪ ሊሆኑ ይችላሉ። እዚህ ግን አትሊስት በልተው ማደር ይችላሉ። በቃ አትሊስት ማለት ነው። በተለይ አክቲቭ ከሆኑ በቃ እንደነገርኳችሁ ነው። ኢንቨስተር ነው የሚሆኑ። ከዛ በስማ በዛ ደግሞ እስኪ በዚች ከሚድ አይ መርክዬ ሞር ኦር ለስ በቃ መርካቶ ይችላል። ከሞላ ጎደል መርክዬ ይችነች። አዲስ አበባ የገበያ ማዕከል ፊት ለፊት አለ። ከዛ ከላይ ደግሞ ስኬት የገበያ ማዕከል። ወደ ላይ ልሂድ ወደ ጎን እስቲ ቆይ ልቃኘው። ወደ ላይ ልሂድ እስኪ። ባንዲራሽን ታጥቀው እዚያ አካባቢ የባንዲራ ምናምን ይሸጣል። የምትፈልጉትን ነገር ኦርደር አድርጉኝ፣ እኔ ልክላችኋለሁ። ትንሽ አትርፌባችሁ በዚህ እስኪ ልጠቀም ባይሆን በስመ አብ አይ መርክዬ በዚህ አርጌ እስኪ ቆይ በዚህ ቤተ ክርስቲያን በኩል አርጌ ሊያቅፈኝ ነው እንዴ? ኧረ በፈጣሪ ሊያቅፈኝ መሰለኝ እኮ። ምን ቤተ ክርስቲያን ነው? ምን ቤተ ክርስቲያን ነው ይሄ? ምን ቤተ ክርስቲያን ነው? ከእሷ ለስመው ብዬ ነው። ራጉኤል እንግዲህ ቴዲ አፍሮ አንቺም በሃይማኖት ሽንም በሃይማኖት የሚለው ዘፈን ላይ አስቀምጦታል። ሙዚቃ በነገራችን ላይ ሙዚቃና ዘፈን ይለያያል። ዘፋኞች የምትሏቸው ሰዎች ዘፋኝ አይደሉም፣ ሙዚቀኛ ናቸው። በቃ አለቀ። ዘፈን ሌላ ነው፣ ሙዚቃ ሌላ ነው። ዘፋኝ ከኃጢአት ጋር ይያዛል። ሙዚቃ ግን ኢትስ ጆብ። ከዛ እንደ ማንኛውም ስራ በሙዚቃ ጽድቅን መስራት ይቻላል፣ ኃጢአትን መስራት ይቻላል ማለት ነው። አባ ምን ሆነ? ያኗር ጎረቤቱ ራጉኤል አይደል? ያኗር ጎረቤቱ ቴዲ አፍሮ ሚውዚክ ሲወዱሽ አታውቂ ወይ ሻትም። እንግዲህ ያው ራጉኤል የገበያ ማዕከል ይላል። ከዛ ፊት ለፊት ደግሞ ወደ ላይ ይርጋ ኃይሌ፣ እዛ ኤሌክትሮኒክስ ጨቀቀቀቅ። እንግዲህ ከሞላ ጎደል ይሄድ ይመስላል።
በቃ